ሰላም የቻናላችን ቤተሰቦች፣ አዲሱን የቃና ተከታታይ ድራማ እህል ውሃ የሚባለውን ይዤላችሁ ቀርቤያለሁ። ታዲያ ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ ትላለው። ወደ ቪዲዮ። ይህ ፊልም እጅግ ልብ አንጠልጣይ የፍቅር፣ የክህደት፣ የማስታወስ ችግር ታሪክ ያለበት ምርጥ ፊልም ነው። ታሪኩን በቀላሉ እንድትረዱት መጀመሪያ ዋና ዋና ተዋናዮቹን አንድ በአንድ ላስተዋውቃችሁ። በመጀመሪያ ፊዳን የምትባሏ ዋና ገጸ ባህሪያችን እንወቅ። ፊዳን ማለት ባሏንና ልጇን በአደጋ እንዳጣች አስባ ለ5 ዓመታት ሙሉ በሐዘን የምታለቅስ ምስኪን ሴት ናት። ፊልሙ ሲጀምር ፊዳን ከከባድ ቅዠት ትነቃና የሞተባትን ባሏን ነጃት እያለች ስትጣራ እንሰማታለን። ይቺ ምስኪን ሴት ለ5 ዓመት ሙሉ የሐዘን ልብስ ለብሳለች። ዋና ገጸ ባህሪያችን ደግሞ የፊዳን እውነተኛ ባል ነጃት ነው። ነገር ግን እሱ አሁን ቶፕራክ በሚል አዲስ የውሸት ስም ነው የሚጠራው። ለምን? ምክንያቱም ከ5 ዓመት ኮማ ሲነቃ ምንም አይነት የድሮ ትዝታ የለውም። ካሪማን የውሸት እናት ሆና የድሮ ህይወቱን ሙሉ ለሙሉ ሰርዘዋለች። እንዲሁም አይዳን ባለች የውሸት እጮኛ አምጥተውለታል። ነገር ግን ቶፕራክ በውስጡ ትልቅ ባዶነት ስለተሰማው ይችን ሴት በእርግጥ ከዚህ በፊት አፈቅራት ነበር፣ ምንም አይነት ስሜት አይሰማኝም በማለት ማንነቱን በጥርጣሬ መጠየቅ ይጀምራል። ነፍሱ የውሸት ህይወት አልቀበል ብሏል። አሁን ደግሞ የፊልሙን አደገኛና ጨካኝ ገጸ ባህሪ ላስተዋውቋችሁ። እሱም ኤርጃን ይባላል። ኤርጃን ፊዳንን ለማግባት ያበደ አባዜ የተጠናወተው ሰው ነው። ፊዳንን ብቻዋን አግኝቶ ወይ የሰርግ ልብስ ለብሰሽ ሚስቴ ትሆኛለሽ ወይ ደግሞ በሬሳ ሳጥን ነው ከዚህ የምትወጪው ብሎ በሞት ያስፈራራታል። ፊዳን ግን ምንም ሳትፈራ በጽኑ አቋም ከሞቶ ባለቤት ውጪ ሌላ ወንድ በጭራሽ አልወድም በማለት በጀግንነት ትጋፈጠዋለች። በዚህ ጭንቀት ውስጥ ፊዳን እርዱኝ ያለች ስጮህ አንድ አስገራሚና ድንገተኛ ነገር ይፈጠራል። ትዝታውን ያጣው ቶፕራክ እውነተኛ ባሏ ነጃት ድምጿን ሰምቶ በድንገት ብቅ ይላል። ቶፕራክ ኤርጃንን በከባድ ንዴት በማስፈራራት ፊዳንን ከሞት ያተርፋታል። አስቡት፣ ቶፕራክ የራሱን ህይወት ሚስት እያዳነ መሆኑ ምንም አይደለም። ይሄ ፊልም ገና ጀማሪ ነው። ይህንን ጨካኝ ሰው ታገባ ይሆን? ቶፕራክስ እውነተኛ ሚስቱ ፊዳን መሆኗን መቼ ነው የሚያስታውሰው?